ብዙ ሰዎች ስፖርት ስለሰሩ ብቻ ጡንቻቸው የሚያድግ ይመስላቸዋል፣ ግን ስህተት ናቸው። የሰውነታችሁን የጥገና ኢንጂነሪንግ የሚቀሰቅሰው አንድ ልዩ ንጥረ ነገር ነው። ይህ ንጥረ ነገር ከላሟ አመጋገብ ጀምሮ እስከ ረቂቅ የቤተ ሙከራ ማጣሪያዎች ድረስ አልፎ የእናንተ የፕሮቲን ማሰሮ ውስጥ እንዴት እንደሚገባ እናውቃለን። ከ20 ደቂቃ ባነሰ ጊዜ ውስጥ ደማችሁ ውስጥ ገብቶ ጡንቻችሁን የሚገነባው ይህ የሳይንስ ውጤት ከወተት ተለይቶ የሚወጣበት አስደናቂ ጥበብ እስከ መጨረሻው ተከታተሉ። በሂደቱ ውስጥ ስለምትሰሙት የ200 ሊትር ወተት አምር ስትረዱ ለፕሮቲን ዱቄት ያላችሁ አመለካከት ለዘለዓለም ይቀየራል። በኢትዮጵያ ገበሬዎች ዘንድ አጓት ተብሎ ለእንስሳ መኖነት የሚደፋው ያ ግልብጭ ፈሳሽ በዓለም ዙሪያ ፈሳሽ ወርቅ ተብሎ የሚጠራው ለምን እንደሆነ ያውቃሉ? በአንድ ወቅት ዋጋ ቢስ ተብሎ ይጣል የነበረው ይህ ተረፈ ምርት እንዴት በቢሊዮን ዶላር ኢንዱስትሪና የሰው ልጅ ጥንካሬ ዋልታ ሊሆን ቻለ? በዚህ ዝግጅት ውስጥ አንድ ማንኪያ የፕሮቲን ዱቄት ለመስራት 200 ሊትር ወተት እንዴት ጥቅም ላይ እንደሚውልና በላሞች አንገት ላይ የታሰሩ ዲጂታል ኮላሮች የእናንተን ጡንቻ ግንባታ እንዴት እንደሚወስኑ የሚገርመውን የሳይንስ ጉዞ እናያለን። እስከ መጨረሻው አብራችሁን ከቆያችሁ ይህ ፈሳሽ ወርቅ በሰውነታችሁ ውስጥ ያለውን የጡንቻ ግንባታ ማብሪያና ማጥፊያ ወይም ስዊች እንዴት እንደሚያበራው ትረዳላችሁ። ማንኛውም ጥራት ያለው ፕሮቲን መሰረቱ ላሞች ናቸው። በኢትዮጵያ ባህላዊ ማህበረሰብ ውስጥ አጓት የሚታወቀው አይብ ተወጥቶለት የሚተርፍ ብዙ ጊዜ ዋጋ የማንሰጠው አልፎ ተርፎም ለእንስሳት መኖነት የሚውል ትርፍ ፈሳሽ ተደርጎ ነው። ነገር ግን በዘመናዊ የባዮቴክኖሎጂ ዓለም ይህ ፈሳሽ ወርቅ ወይም ሊኩዊድ ጎልድ ተብሎ ይጠራል። ዛሬ የምናየው የዌይ ፕሮቲን ዱቄት ያንኑ አጓት በረቀቀ ሳይንሳዊ ሂደት በማጣራት የሚገኝ የጥንካሬ ምንጭ ነው። ይህ ጉዞ የሚጀምረው ገና ዶሮ ሳይጮህ የንጋቱ ጸዳል ሜዳውን ሳይዳብሰው በከፍተኛ ጥንቃቄ በሚመሩ የወተት እርሻዎች ውስጥ ነው። ትክክለኛ አመጋገብ ወይም ፕሪሲሽን ፊዲንግ። በዘመናዊ የወተት እርባታ ውስጥ ዝም ብሎ ማለብ የሚባል ነገር የለም። ላሞች የሚመገቡት ሳር፣ አጃና ጥራጥሬ በቤተ ሙከራ የተመጠነ ነው ወይም ፕሪሲሽን ፊዲንግ። ላሟ የተመገበችው ነገር ወተት ውስጥ ባለው የአሚኖ አሲድ ስብጥር ላይ ቀጥተኛ ተጽዕኖ ይኖረዋል። ለምሳሌ የላሟ ምግብ በኦሜጋ 3 እና በጥራት ባላቸው ፕሮቲን የበለጸገ ከሆነ ከአጓቱ የሚወጣው ዌይ የተሻለ የጡንቻ ግንባታ አቅም ወይም ሊውሲን ኮንተንት ይኖረዋል። በእነዚህ እርሻዎች ውስጥ የሚገኙ ላሞች በዲጂታል አንገትጌዎች ወይም ስማርት ኮላርስ አማካኝነት በሰከንድ ልዩነት ክትትል ይደረግባቸዋል። ላሟ ምን ያህል ተራመደች፣ ምን ያህል ሰዓት አረመከች ወይም ሪሚዩኔሽን፣ የሰውነት ሙቀቷስ ስንት ነው የሚሉት መረጃዎች በቀጥታ ወደ ማዕከላዊ ኮምፒውተር ይላካሉ። ይህ ለምን አስፈለገ? ሳይንሱ እንደሚነግረን ላሟ በጭንቀት ወይም ስትረስ ውስጥ ከሆነች በሰውነቷ ውስጥ የሚመነጨው ኮርቲሶል ሆርሞን የወተቱን ጥራት ያበላሸዋል። ስለዚህ አኒማል ዌልፈር ወይም የእንስሳት ደህንነት ለትርፍ ብቻ ሳይሆን ለጤናውም ወሳኝ ነው። ደስተኛ ላም ምርጥ ፕሮቲን ትሰጣለች። የቅዝቃዜ ሰንሰለት ወይም ዘ ኮልድ ቼን ሲስተም። ወተት ከላሟ እንደወጣ ወዲያውኑ ባክቴሪያዎች ሊባዙበት የሚችሉበት ምቹ ሁኔታ ይፈጠራል። ይህን ለመከላከል በሰከንዶቹ ውስጥ የወተቱ ሙቀት መጠን ወደ 4 ዲግሪ ሴልሺየስ ዝቅ እንዲል ይደረጋል። ይህ ኮልድ ቼን ተብሎ የሚጠራው ሰንሰለት እስከ ፋብሪካው መግቢያ ድረስ ፍጹም መበጠስ የለበትም። በፋብሪካው መግቢያ ላይ ወተቱ እጅግ ጥብቅ የሆነ ምርመራ ይደረግበታል። አንቲባዮቲክ ወይም ሆርሞን ያለበት ወተት ከተገኘ መላው ጭነት ውድቅ ተደርጎ ይደፋል። ይህም የምናገኘው የዌይ ፕሮቲን ዱቄት ከመድኃኒት ቅሪቶች የጸዳ መሆኑን ያረጋግጣል። ወተቱ ወደ ፋብሪካ ከገባ በኋላ ፓስተራይዜሽን ይካሄዳል። እዚህ ላይ ነው ዋናው ጥበብ የሚገኝ። ወተቱን በጣም ካፈላ ነው በውስጡ ያሉት እንደ ኢሚዩኖግሎቡሊንስ ወይም የበሽታ መከላከያ ፕሮቲኖች እና ላክቶፌሪን ያሉ ጠቃሚ ንጥረ ነገሮች ተፈጥሯዊ ቅርጻቸውን ያጣሉ ወይም ዲኔትራይዜሽን።
ስለዚህ ሳይንሱ ሃይ ቴምፕሬቸር ሾርት ታይም የተባለ ዘዴን ይጠቀማል። ወተቱ ለ15 ሰከንድ ብቻ ከ72 ዲግሪ ሴልሺየስ እንዲሞቅ ተደርጎ ወዲያውኑ በፍጥነት ይቀዘቅዛል። ይህ ሂደት ጎጂ ባክቴሪያዎችን እየገደለ የፕሮቲኑን ባዮ አክቲቪቲ ሳይነካ ያቆየዋል። ይህም መጨረሻ ላይ ወደ እናንተ የሚደርሰው የዌይ ፕሮቲን ዱቄት በጡንቻ ግንባታ ላይ ብቻ ሳይሆን በሽታን በመከላከልና በሰውነት ጥገና ላይ ከፍተኛ ሚናን እንዲጫወት ዋስትና ይሰጣል። አጓት ከቆሻሻ ተራነት ወጥቶ ወደ ፈሳሽ ወርቅነት የሚቀየርበት የመጀመሪያው ምዕራፍ ይህ ነው። ወተቱ በፓስተራይዜሽን ሂደት አልፎ ከጎጂ ባክቴሪያዎች ከነጻ በኋላ አሁን ወይም አጓት በትክክል ወደሚወለድበትና ወደሚቀረጽበት ወሳኝ ደረጃ እንሸጋገራለን። ይህ ሂደት ወተትን ወደ ሁለት ተቃራኒ ባህሪያት ወዳላቸው ንጥረ ነገሮች የመለየት ረቂቅ ጥበብ ነው። የታላቁ መለየት አልኬሚ ወይም ዘ አልኬሚ ኦፍ ሰፓሬሽን። ወተቱ ወደ ግዙፍ እንከን ወደሌላቸውና ከማይዝግ ብረት ወይም ስቴንለስ ስቲል ቫትስ ወደ ተሰሩ ገንዳዎች ይገባል። እዚህ ጋር ሬኔት የተባለ ልዩ ኢንዛይም ይጨመራል። ይህ ኢንዛይም በወተት ውስጥ ካለው ፈሳሽ ጋር ተደባልቆ የሚገኘውን ኬዚን የተባለ ፕሮቲን እንዲረጋና እንዲሰበሰብ ያደርገዋል። ልክ በሀገራችን ባህላዊ አሰራር እርጎ ተመቶ አይብ እንደሚወጣው ሁሉ እዚህም ወተቱ ለሁለት ይከፈላል። ረገቱ ወይም ከርድስ፣ ይህ ጠጣር ክፍል ለቺዝ ወይም ለተለመደው አይብ ዝግጅት የሚውል ሲሆን በውስጡ ዝቅተኛ ፕሮቲን ወይም ኬዚን ይገኛል። አጓቱ ወይም ዌይ፣ ይህ አሁን በፈሳሽ መልክ የቀረው ቀደም ሲል እንደ ተረፈ ምርት የሚጣል ክፍል ነው። የዘመናዊ ሳይንስ ግኝት ግን አስደናቂ ነበር። ሳይንቲስቶች ሲመረምሩት በዚህ አጓት ውስጥ ያሉት ፕሮቲኖች ከኬዚን ይልቅ እጅግ ፈጣን በሆነ ሁኔታ በሰውነት ውስጥ እንደሚሟሙና ለጡንቻ እድገትና ለሰውነት ጥገና ወሳኝ የሆኑትን ብራንችድ ቼን አሚኖ አሲድ በተለይም ሉሲን የተባለውን ቁልፍ አሚኖ አሲድ አጭቆ እንደያዘ ደረሱበት። ነገር ግን የሚገኘው ፈሳሽ አጓት ገና ብዙ ውሃ፣ ላክቶስ ወይም የወተት ስኳርና ስብን ይይዛል። ወደዚህ ወደምናውቀው ንጹህ የዱቄት ወተት መልክ ለመቀየር ዘመናዊና ረቂቅ የማጣራት ሂደት ይጀመራል። እዚህ ጋር የፕሮቲኑን ተፈጥሯዊ ቅርጽና ጥንካሬ ወይም ባዮ አቬላቢሊቲ ላለማበላሸት ሙቀት በጭራሽ አይጠቀሙም። ይህም ኮልድ ፕሮሰሲንግ ይባላል። አጓቱ በአጉሊ መነጽር ብቻ በሚታዩ ረቂቅ ቀዳዳዎች ባሏቸው ማጣሪያዎች ውስጥ በከፍተኛ ጫና ያልፋል። ይህ ዘዴ ክሮስ ፍሎ ማይክሮፊልትሬሽን ተብሎ የሚጠራ ሲሆን ልክ እንደ ሞለኪውላዊ ወንፊት ያገለግላል። እነዚህ ማጣሪያዎች ውሃውን፣ ስኳሩንና ስቡን ያሳልፉና ትላልቅ የሆኑትን የፕሮቲን ሞለኪውሎች ግን አስቀርተው ይይዙታል። ይህ ደረጃ ነው የመጨረሻ ውጤት የትኛው የፕሮቲን አይነት እንደሚሆን የሚወስነው። ዌይ ፕሮቲን ኮንሰንትሬት እስከ 80% ፕሮቲን የያዘ ሲሆን የተወሰነ የስብና የላክቶስ መጠን ይኖረዋል። የዚህ አይነቱ ፕሮቲን ለሰውነት በሽታ መከላከያ የሚጠቅሙ ንጥረ ነገሮችን ወይም ኢሚዩኖግሎቢንስ በውስጡ በደንብ ይይዛል። ይህ ደግሞ እጅግ የረቀቀ ማጣሪያ አልፎ ስኳርና ስብ ከሞላ ጎደል የተወገደለት ወይም 90% እና ከዚያ በላይ ፕሮቲን ነው። ወተት የማይስማማቸው ወይም ላክቶስ ኢንቶለረንት ሰዎች ይህን ቢጠቀሙ ሆዳቸውን አይነፋቸውም፣ ምክንያቱም ላክቶሱ ተጣርቶ ወጥቷል። አሁን አጓቱ ተጣርቶ በፕሮቲን የበለጸገ የጠራ ፈሳሽ ሆኗል። ነገር ግን ወደ ተጠቃሚው ዘንድ ለመድረስና ለረጅም ጊዜ ሳይበላሽ ለመቆየት ዱቄት መሆን አለበት። ይህ ደረጃ እጅግ ማራኪው የቴክኖሎጂ ውጤት ነው። አጓቱ ስፕሬይ ድራይንግ ወደ ተባለ ግዙፍ ባለ 6 ፎቅ ህንፃ የሚያክል ማማ ይገባል። ማሽኑ ፈሳሹን እንደ ሽቶ ብናኝ ወደ ትልቅ የጋለ ሲሊንደር ውስጥ ይረጫል። ልክ እንደ ተረጨ በሰከንዶች ውስጥ በውስጡ ያለው እርጥበት ተኖ ወደ ዱቄት ይቀየራል። አስቡት፣ ቀደም ፈሳሽ የነበረው ወርቃማ አጓት ቅጽበት ሳይፈጅ እንደ በረዶ የሚዘንብ ንጹህ የፕሮቲን ዱቄት ይሆናል። ይህ ዘዴ የፕሮቲኑን ንጥረ ነገር ወይም ኒውትረንት ሳይጎዳ ዱቄት ለማድረግ ብቸኛውና አስተማማኝ መንገድ ነው። አሁን በእጃችን ላይ ያለው ንጹህ ያልተበረዘ የዌይ ፕሮቲን ዱቄት ነው። ነገር ግን ይህ ዱቄት እንዴት ጣዕም ያገኛል? እንዴትስ በውሃ ውስጥ በቀላሉ እንዲሟሟ ይደረጋል?
ንጹህ የዌይ ፕሮቲን ዱቄት ከማድረቂያው ማማ ወይም ድራይንግ ታወር ሲወጣ ጣዕሙ ብዙ የሚማርክ አይደለም። በትንሹ የመራራነት ስሜት ያለውና እንደ ወተት የሚሸት ዱቄት ነው። ስለዚህ ይህ ጥሬ ምርት ወደ ብሌንዲንግ ወይም ማቀላቀያ ክፍል ይገባል። እዚህ ጋር ነው የፕሮቲን ዱቄት የመጨረሻ ማንነቱንና ተወዳጅነቱን የሚወሰነው። አንደኛ፣ የጣዕምና የመሟሟት ሳይንስ ፍላቨሪንግ ኤንድ ኢንስታንታይዜሽን። ከፍተኛ ጥራት ያለው የቤልጂየም ኮኮዋ ዱቄት ተፈጥሯዊ የቫኒላ ጣዕም ወይም የተቀመሙ የፍራፍሬ ይዘቶች ወይም ኤክስትራክትስ ከዱቄቱ ጋር ይደባለቃሉ። እያንዳንዱ ማንኪያ እኩል ጣዕምና እኩል የፕሮቲን መጠን እንዲኖረው ግዙፍ በሆኑና በሚሽከረከሩ ማሽኖች በጥንቃቄ ይደባለቃል። በዚህ ሂደት ውስጥ ሌስቲን የተባለ ንጥረ ነገር በትንሹ ይረጫል። ይህ ንጥረ ነገር በውሃ ውስጥ ሲገባ እንዳይጓጉልና በፍጥነት እንዲሟሟ ወይም ኢንስታንታይዜሽን ያደርገዋል። በተጨማሪም ፕሮቲኑ ሆድ ላይ ሳይከብድና ጋዝ ሳይፈጥር በቀላሉ ወደ ደም እንዲቀላቀል ዳይጀስቲቭ ኢንዛይምስ ወይም እንደ ፕሮቲኤዝ ያሉ ኢንዛይሞች ይጨመሩበታል። ይህም ሰውነታችን የገዛነውን ውድ ፕሮቲን በአግባቡ እንዲጠቀምበት ይረዳዋል። ሁለተኛ፣ የጥራት ቁጥጥርና ማሸግ ወይም ኳሊቲ ኮንትሮል። ማሸግ ከመጀመሩ በፊት እያንዳንዱ ስብስብ ወይም ባች በላብራቶሪ ይመረመራል። የፕሮቲኑ መጠን ልክ ነው? ባክቴሪያ አለበት ወይስ የለበትም? ከባድ ብረቶች ወይም ሄቪ ሜታልስ አሉበት? የሚሉ ጥያቄዎች ምላሽ ካገኙ በኋላ በራስ ሰር በሚሰሩ ማሽኖች ማሰሮዎች ይሞላሉ። እያንዳንዱ ዕቃ ትክክለኛ ክብደት እንዳለው በሚሊግራም በሚለኩ ሚዛኖች ይመዘናል። ትንሽ እንኳን የጎደለ ካለ ሲስተሙ በራሱ ውድቅ ያደርገዋል። ሶስተኛ፣ በሰውነታችን ውስጥ የሚከናወነው ተአምር። ለመሆኑ ይህ ሁሉ የሳይንስ ድካም ለምን አስፈለገ? አንድ ሰው ስፖርት ሲሰራ ወይም ከባድ ስራ ሲያከናውን ጡንቻዎቹ ይዝላሉ። በቃጫዎቻቸው ላይም ጥቃቅን መሰነጣጠቆች ወይም ማይክሮቲርስ ይፈጠራሉ። እነዚህን ስንጥቆች ለመጠገንና ጡንቻውን ከበፊቱ በበለጠ ለማሳደግ ሰውነት አፋጣኝ የግንባታ ቁሳቁስ ይፈልጋል። የዌይ ፕሮቲን ልዩ የሚያደርገው ፋስት አክቲንግ ወይም ፈጣን መሆኑ ነው። እንደ ስጋ ወይም እንቁላል ለመፈጨት ሰዓታትን አይፈጅም። ከጠጣነው ከ20 እስከ 40 ደቂቃ ባለው ጊዜ ውስጥ አሚኖ አሲዶቹ ጡንቻው ዘንድ ይደርሳሉ። በተለይ ሉሲን የተባለው አሚኖ አሲድ በሰውነታችን ውስጥ የጡንቻ ግንባታ በር ወይም አናቦሊክ ትሪገር እንደሚያደርግ ማብሪያና ማጥፊያ ነው የሚሰራው። አስገራሚው ቁጥር ወይም the 200 ሊትር ሚራክል። አንድ ባለ 2 ግራም የዌይ ፕሮቲን ማሰሮ በእጃቸው ሲገባ ያ ማሰሮ የተመረተው ከ200 ሊትር በላይ ጥሬ ወተት መሆኑን አስቡት። ይህ ማለት አንድ ማንኪያ ዱቄት ስትጠቀሙ የበርካታ ላሞችን የብዙ ቀናት ጥረትና የላቀ የቴክኖሎጂ ውጤት በአንድ ብርጭቆ እየወሰዳችሁ ነው ማለት ነው። ይህ የንጥረ ነገር ክምችት ወይም ኮንሰንትሬሽን ዌይ ፕሮቲንን በዓለም ላይ ተመራጭ የጥንካሬ ምንጭ ያደርገዋል። ለኢትዮጵያውያን ስፖርተኞች ወሳኝ ምክሮች። የወርቃማው ሰዓት አጠቃቀም። ፕሮቲኑን ስፖርት ሰርተው እንደጨረሱ ባሉት ከ30 እስከ 45 ደቂቃዎች ቢወስዱት ሰውነቶ የጥገና ስራውን በከፍተኛ ፍጥነት ያከናውናል። ዌይ ፕሮቲን ለፈጣን ጥገና ሲሆን በሀገራችን አይብ ውስጥ የሚገኘው ኬዚን ፕሮቲን ደግሞ ዝቅተኛ ነው። ስለዚህ ቀን ላይ ዌይ ማታ ከመተኛቶ በፊት አይብ ቢመገቡ ጡንቻው ሌሊቱን ሙሉ ሳይቀንስ እንዲገነባ ይረዳዋል። ከፍተኛ ፕሮቲን ሲወስዱ ኩላሊቶ ስራውን በአግባቡ እንዲወጣና ተረፈ ምርቶችን እንዲያስወግድ በቂ ውሃ ወይም በቀን ከ3 እስከ 4 ሊትር መጠጣቱን አይዘንጉ። የዌይ ፕሮቲን ጉዞ ከተፈጥሮ በረከት ተነስቶ በሳይንስ መጥቀት የሚፈጸም ድንቅ ሂደት ነው። በአንድ ወቅት ቆሻሻ ተብሎ ይጣል የነበረው አጓት ዛሬ የሰው ልጅ ጥንካሬ ዋልታና የቢሊዮን ዶላር ኢንዱስትሪ ሆኗል። በሚቀጥለው ጊዜ የፕሮቲን ሼኮን ስትጠጡ በዚያች ማንኪያ ውስጥ ያለውን የ200 ሊትር ወተት ጉልበት፣ የሳይንስ ሊቃውንቱን ጥረትና የተፈጥሮን ድንቅ ስጦታ እያከበሩ ይሁን። እንደዚህ ያሉ ሳይንሳዊ ጥልቅና አስተማማኝ መረጃዎች በቋንቋው እንዲደርሶት የላሊበላ ላብስ የዩቲዩብ ቻናል ቤተሰብ ይሁኑ። ዕውቀትን ከቴክኖሎጂና ከጤና ጋር በማጣመር ለእናንተ የሚበጁ ዝግጅቶችን ዘውትር እናቀርባለን። አሁኑኑ ሰብስክራይብ በማድረግና የደውል ምልክቷን በመጫን አዳዲስ ቪዲዮዎቻችንን
ቀድመው ይከታተሉ። እውቀት ኃይል ነውና። ይህ ዝግጅት ከጠቀማችሁና መሰል ጠቃሚ መረጃዎች እንዲቀጥሉ ከፈለጋችሁ ቪዲዮአችንን ላይክ በማድረግና ለወዳጅ ዘመዶ በማጋራት ድጋፋችሁን ግለጹልን። ለቻናላችን አዲስ ከሆናችሁ ደግሞ ላሊበላ ላብስን ሰብስክራይብ በማድረግ የእውቀት ጉዟችን ተካፋይ እንድትሆኑ እንጋብዛለን። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።